ሰላም ጤና ይስጥልኝ ቤተሰብ። በዛሬው ውይይታችን በህይወታችን ማስቀደም ያለብን ነገር ምንድነው የሚለውን ነገር በደንብ በሰፊው እንዲሁም በጥልቀት የምንወያይበት ይሆናል። ይሄንን ቪዲዮ እስከመጨረሻው መከታተል አትርሱ። በጣም ትርፋማ ትሆኑበታላችሁ ብዬ አምናለሁ። ቪዲዮውን ላይክ እንዲሁም ደግሞ ሰብስክራይብ በማድረግ እንጀምር። ወደ ቪዲዮ ብዬ ወደዚህ ሲገባ ግን እንትን ይላልና በህይወታችን የምር ማስቀደም ያለብን ነገር ምንድነው? ማለት ማስቀደም ያለባችሁን በደንብ ታውቃላችሁ ብዬ አምናለሁ። ነገር ግን እዛ ማስቀደም ያለብን ነገር ላይ ነገ ለመድረስ የምንፈልግበት ህይወት ላይ ምን አይነት ተግባራዊ እርምጃዎችን እንውሰድ የሚሉትን ነገሮች በደንብ በሰፊው በጥልቀት ለማስታወስ ያክል ነው የመጣሁት። ሐሳብ በሐሳብ ለመሞገት ሞክሩ እንጂ ሙሉን ሐሳብ አሜን ብላችሁ አትቀበሉ። እንዲሁም ይሄንን ሐሳቡን ተመልከቱት እንጂ ሰውየውን ነጥሉት ከሐሳቡ። ማለት እኔን ከሐሳቡ ነጥሉኝና ሐሳቡ ይጠቅማችሁ እንደሆነ ያውሰዱት፣ ካልጠቀማችሁ ደግሞ ሌት ጎ። ያ ነው የሚያስፈልገው ብዬ አምናለሁ። ስለዚህ በህይወታችን ማስቀደም ያለብን ነገር ብዬ የማምነው የመጀመሪያው ነገር መንፈሳዊ ህይወታችን ላይ በጣም መበርታት አለብን። የመጀመሪያውና ዋነኛው ቅድሚያ ሊሰጠው የሚገባውን ጉዳይ የሚሆነው መንፈሳዊ ህይወት ነው። ማለት ጸሎት፣ ጾሙን፣ ንስሐውን፣ ሰዎችን መውደድ አለ አይደለ? መንፈሳዊ ተግባራት የምንላቸው ወደ ቤተክርስቲያን ማዘውተር፣ እንደየሃይማኖታችን ፈጣሪያችንን ማስቀደም የሚለውን ነገር የመጀመሪያውና ዋነኛው በቃ ምንም ምርጫ ሊሰጠው የማይገባው ጉዳይ ነው ብዬ አምናለሁ። ምንጊዜም ቢሆን መቅደም ያለበት ያ ነው። ከዛ በኋላስ ምንድነው ካላችሁኝ፣ ሁለተኛው ነገር የሚሆነው አላማችን ነው። የእውነት ማለት ነገ ላይ መድረስ፣ ነገ ላይ ማድረግ የምንፈልገው ነገር አለ። ያንን ማድረግ የምንፈልገውን ነገር መድረስ የምንፈልግበትን ቦታ ዛሬ የምናደርጋቸው ተግባራቶች፣ ዛሬ የምናስባቸው ሐሳቦች፣ የዛሬ ስሜቶቻችን ናቸው ነገ ላይ መሆን ያለብንን ነገሮች የሚወስኑት። እነዛን ነገሮች በደንብ ማሰብና ማጤን ይገባናል ብዬ አምናለሁ። አሁን ላይ የምታደርጉት ነገር ምንድነው? የእውነት የዛሬ 5 ዓመት 10 ዓመት ስታዩት የት ያደርሳችኋል? አሁን ላይ የምትተገብሩት ነገር ገንዘብ ሜክ እያደረጋችሁ ነው? ሴቭ እያደረጋችሁ ነው? ገንዘብ አያያዙት ይችላችሁበታል? መጽሐፍ እያነበባችሁ ነው እዛ ለመድረስ? እነዚህ ነገሮች በደንብ ተረዷቸው። ማለት ዲስትራክት የሚያደርጓችሁን ነገሮች ገድቧቸው። ለምሳሌ ዲስትራክት የሚያደርጓችሁ ማለትም የሚያዘናጓችሁ ነገሮች ልጥቀስላችሁ በተወሰነ መልኩ። ለምሳሌ ይሄ ቪዲዮ ዲስትራክት እያደረጋችሁ ነው። ቢኮዝ ለኔ 5 ሆነ 10 ደቂቃ ሰጣችሁኝ ማለት መጽሐፍ የምታነቡበትን ጊዜ ቆርሳችሁ እየሰጣችሁኝ ነው። እርግጥ ነው ቁም ነገር ታገኙበታላችሁ፣ ያንን አምናለሁ። ያንን ማግኘታችሁ ደግሞ ለነገ ህይወታችሁ የተወሰነ ግብአት ሊሆንላችሁ ይችላል ብዬ አምናለሁ። ያ አንድ አድቫንቴጅ አለው። አያችሁ አይደለ? ተጠቀማችሁበት። ሙሉ ለሙሉ ጊዜያችሁን አካተላችሁ ማለት አይደለም። ነገር ግን አሁን ይሄንን ቪዲዮ በምታዩበት ሰዓት ተማሪ ከሆናችሁ ትምህርታችሁን ብታጠኑበት የት ትደርሳላችሁ? ምክንያቱም ይኸውላችሁ መንገዱን እኮ ታውቁታላችሁ። ቤት መሄድ እንዳለባችሁ፣ ምን ማድረግ እንዳለባችሁ እዛ ለመድረስ ታውቁታላችሁ። ቲክቶክ ቪዲዮ የምታዩበትን ሰዓት አስቡት እስኪ። ላይቭ ገብታችሁ እዛ የሚጫወቱትን ጨዋታ ለማየት የምታጠፉበትን ጊዜ አስቡት እስኪ። ዩቲዩብ ላይ ምን ያክል ሰዓት ነው የምትፈጁት? እነዛን ነገሮች የምር የምትፈጇቸውን ሰዓቶች ብታያቸው እኮ እነዛን ሰዓቶች የምር ኮንሲስተንትሊ በየቀኑ ለህልማችሁ ብትሰሩባቸው፣ ቋንቋችሁን ብታሻሽሉባቸው፣ መጽሐፍቶችን ብታነቡባቸው፣ ፖድካስቶችን ብታዳምጡባቸው፣ የህይወት ተሞክሮችን ብትሰሙባቸው የት ትደርሳላችሁ? አያችሁ አይደል? ያ ነው እኮ ትልቁ ነገር። ደግሞ ይላችሁ ትልቁ መረዳት ያለባችሁ ነገር ፖድካስት ላይ ታዳምጣላችሁ አይደል? ፖድካስት ላይ የምታዳምጡት የህይወት ታሪክ የተኖረ ነው። የተማሩትን አይደለም የሚያካፍሏችሁ። ማለት መጽሐፍ አንብበዋል፣ መጽሐፍ ካነበቡ በኋላ ወደ ህይወት ወደ ተግባር ያመጡት ነው። ይሄን ነገር እኮ ተገብሮ ስኬታማ አልነበርኩም፣ ይሄን ነገር ደግሞ ተግብሬው ይወልዳችሁ ለዚህ ካለውበት ደረጃ ላይ አድርሶኛል ብለው የተኖረ ህይወት ነው እኮ የሚነግሯችሁ። ስለዚህ ይኸውላችሁ መማር ብቻ ይሁን ህይወታችሁ፣ መማር ብቻ ይሁን ሞቲቬሽናል ስፒከር ማዳመጥ ብቻ ይሁን
ፖድካስት ማዳመጥ ብቻ አይሆን። ወጣችሁ ህይወትን ተጋፈጧት ፊት ለፊት። ትልቁ መልእክቴ ዛሬ የምር ላስተላልፍ የፈለኩት ነገር ቢኖር ይሄንን ነው። ማለት በህይወታችሁ ማስቀደም ያለባችሁ ነገር ብዬ ያመጣሁት እንጂ ዋነኛ መልእክቴ ይቺ ነች። ወጣችሁ ህይወትን መጋፈጥ አለባችሁ። ነገ ላይ የምታወሩት ታሪክ የኖራችሁትን እንጂ የተማራችሁትን አይደለም። ዛሬ ላይ ስኬታማ ናቸው ብላችሁ የምታስቧቸው ሰዎች በተግባራቸው ባደረጉት ድርጊት እንጂ ባነበቡት ንባብ በፍጹም አይደለም። ይሄንን መረዳት አለባችሁ። ቪዲዮ ዩቲዩብ እየሰሩ ከሆነ ዩቲዩብ በተከታታይ እየለቀቁ ነው፣ ፎሎወሮችን እየጨመሩ ነው። ወጣው ደግሞ ቢዝነሶችን ገንብተው ከሆነ ወጣው ተፍ ብለው ነው። አስባችሁታል? ጊዜ የሚሰጡት ነገር የሚያስቀድሙት ነገር ለቢዝነሳቸው ነው። ነገ ላይ የሆነ ረቨኑ የሚያመጣላቸው ነገር ላይ ነው ኢንቨስት እያደረጉ ያሉት ምናቸውን ጊዜያቸው። አሁን በዚህ እድሜያችሁ ደግሞ ያላችሁ ጊዜያችሁና ኢነርጂያችሁ ነው። ሌላ ምን አለ? ይሄንን ነገር በደንብ ተረዱት ፕሊዝ። ትልቁ ማወቅ አለባችሁ ማምነው ይሄን። የፈለገ የሰው የህይወት ታሪክ አዳምጡ፣ የእናንተ የህይወት ታሪክ መቼም ቢሆን አይለወጥም ወጣችሁ ህይወትን ካልተጋፈጣችሁ በስተቀር። በቃ ወንድነታችሁ የሚታወቀው እኮ ፊት ለፊት በተጋፈጣችሁት እንደዚህ ምንድነው የሚባለው? አይ ዶንት ኖ ማለት ፊት ለፊት ሄዳችሁ በተጋፈጣችሁት ልክ ነው። ከሌኮ በጣም ብዙ መጽሐፍቶችን አንብቧል እና እንደዚህ ስላለ ነው በጣም ኃይለኛ ነው ምናምን ነገር አትባልም። ኖ ወጥተህ ወርደህ ህይወትን ተጋፍጠህ ከዛ በኋላ ተሳካልህ፣ እሰየው ተመስገን፣ ታወራዋለህ። ወደቅ ችግር የለውም ትነሳለህ። ውድቀትህን ትማርበትና ትነሳለህ። ከተነሳህ በኋላስ የውድቀትህን ታሪክ ታካፍላለህ። ሌሎች በዛ መንገድ እንዳይሄዱ ትመራቸዋለህ። አየህ አይደለ? ህይወት ማለት ምን ጊዜም ቢሆን ፊት ለፊት መጋፈጥ ነው። ኖ ስልክ ላይ ማጥፋቱን አቁም። ጊዜን ስልክ ላይ ማጥፋቱን አቁም። ከዚህ በኋላ እንግዲህ አይ ቲንክ ህይወትን ፊት ለፊት መጋፈጥ ትጀምራላችሁ ብዬ አምናለሁ። ማለት ተማሪ ከሆናችሁ ትምህርታችሁ ላይ ሙሉ ፎከስ፣ በቃ ሌላ ምንም አያስፈልግም። ማለት ተጨማሪ ቢዝነስ እንሰራለን ካላችሁ ተጨማሪ ቢዝነስ የምትሰሩበትን ኦንላይን ሊሆን ይችላል ወይም የተለያዩ መንገዶችን ፈልጉ። ግን ፈልጋችሁ ተምራችሁ ብቻ አታቁሙት። ወደ ነገር ቀጥታ ሄዱ። ሙሉ ለሙሉ ካላወቅኩት ፐርፌክት ካልሆንኩ አትበሉ። አሁን የኔን ቪዲዮ እዩት እስኪ፣ ብዙ ስህተት አለበት አይደል? ታዲያ ግን በጊዜ ሂደት እየለቀኩ በመጣው ቁጥር የማሻሽላቸው ነገሮች ናቸው። ተረታችሁኛል ብዬ አምናለሁ። ስለዚህ ትምህርታችሁ ላይ ሙሉ ፎከስ ስጡ። ተማሪ ከሆናችሁ። ተማሪ ካልሆናችሁ ደግሞ የሆነ ስኪል ገቡ። ቪዲዮ ኤዲቲንግ ሊሆን ይችላል ኦር ኮንተንት ክሬሽን ሊሆን ይችላል። ሙዳችሁ በተንተን ባለው ማለት በተመቻችሁ። አሁን ዩቲዩብ ላይ እኮ በጣም ብዙ አማራጮች አሉ አይደል? እነዛን ነገሮች በደንብ ፐርፌክት ካልሆንኩ አትበሉ። ምንም ነገር ላይ ፐርፌክሽን የሚባል ነገር የለም። ጀስት ትጀምራላችሁ፣ እየተማራችሁ እያደጋችሁ ትሄዳላችሁ። ልክ እስካሁን ስለተከታተላችሁኝ በጣም አመሰግናለሁ። ሰብስክራይብ እንዲሁም ላይክ ሼር ማድረግ እንዳይረሳ። ፕሊስ ሐሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። ምን ጊዜም ቢሆን ሐሳብን በሐሳብ መሟገት ልመዱ እንጂ ሙሉ ለሙሉ ሐሳብን አሜን ብላችሁ አትቀበሉ። ስለዚህ ከኔ ቪዲዮ የተመቻችሁ ወይም ያልተመቻችሁ ማስተካከል ያለብኝ ነገር ምናምን ካለ ፕሊስ ኮሜንት ሴክሽን ላይ አስቀምጡልኝ። እስካሁን ስለተከታተላችሁኝ በጣም አመሰግናለሁ።